ሰላማችሁ የበዛ ይሁን። እግዚአብሔር ቃል አንድ ደቂቃ እንስማ። ሐዋርያ ሥራ ምዕራፍ 3 ቁጥር 1 እንዲህ ይላል። ስፍራውን በጌታ ስም አነባለሁ። ጴጥሮስም ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። መቅደስ ከሚገቡት መጻሕፍት ይለምን ዘንድ ሰዎች ተሸክሞ መልካም በሚሏት በቤተ መቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናት ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ መጽዋዕት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠበቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለንም፣ ይህን ያለኝ ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጅም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸና። የእናንተ ሕይወት በኢየሱስ ጸንቶ ይቀራል። አይታችሁ ከሆነ ይሄ ሰውዬ ሽባ የነበረ ሰውዬ ቤተ መቅደስ ደጅ በየቀን መጥቶ ለማኝ የነበረ ሰውዬ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ እንዳላቸው ባየ ጊዜ ሌላ ነገር አይደለም የጠየቀው፣ መስዋዕት ገንዘብ ጠየቀ። እነ ጴጥሮስ ብር አይደለም የሰጡት፣ እነ ጴጥሮስ ወርቅ አይደለም የሰጡት፣ እነ ጴጥሮስ ልብስ አይደለም የሰጡት። እነ ጴጥሮስ የሰጡት የናዝሬቱ ኢየሱስ ነው። ያውላችሁ ሕይወታችሁ ሙሉ የሚሆነው፣ ቤታችሁ ሙሉ የሚሆነው፣ አገልግሎታችሁ ሙሉ የሚሆነው መቼ ነው ካላችሁ ኢየሱስ ወደ ሕይወታችሁ